ወደ አገዛዙ የገባው ሰው ፍቅሩ ሙልዬ ማለት አክተር የነበረ ሰው እናንተ ሰራዊት ናችሁ ታውቁታላችሁ። በቃ አክተር ከመሆኑ በላይ አክተር ወይ አክተር ማስተር ፊልም ላይ አክት የሚያደርግ ሰው የለም። ታጋይ ለመምሰል ዝናብ እየመታ ሽርጠን እየጨመቀቀ ምናምን አንድ ቀን ሆን ብሎ እኮ ይላችሁ አይና ላይ እያልን ሆን ብሎ ዝናብ በሚዘንብበት ሰዓት ወጥቶ ዝናብ እየተመታ እንደዚህ ኩሽሽ ብሎ ዝናብ እየመታው ምናምን በጥቅስ ለቀጣይ ያማራ መንጋ አለ። በቃ የማይመረምር መንጋ፣ በተለይ ይሄ ውጭ ሀገር ያለ መንጋ ያስቸገረነ ትግራችን የፈተነ መንጋ ታጋያችን ምናምን በቃ ሀቀኛው ታጋይ ምናምን ከዛ በቃ በውስጥ ዶላር ነው የሚያጎርፍልን። ይሄን ሲያደርግ የነበረ ሰው ልጅ በተግባር ግን አዋግቷል አላዋጋም፣ መርቷቸዋል አልመራችም ታውቁታላችሁ። በትግሉ ስም ዝና ያተረፈ ሰው ሀብት ያካበተ ሰው ካካበቱ ሰዎች መካከል አንዱ ፍቅሩ ሙልዬ ነው። ሄዷል፣ ዝና ካብቶበት ሄዷል። የሞት ግን የሞት እሱ ብቻ አይደለም፣ ወደ ኋላ መጣበታል። ዝና ብቻ አይደለም፣ በአማራ ህዝብ ትግል ገንዘብ ብቻ አይደለም ዝና መውደድ አይቻልም። ዝና የሚወድ ሰው ካገኛችሁ፣ አድንቁኝ የሚል ሰው ካገኛችሁ ፍቅሩ ሙልዬ እኮ በደረቱ በተነቀሰው ንቅሳት የሚያመልክ ሰው በፊዚካሉ ዋስ ሰውነቱን በሙሉ ተነቅሶ ሰውነቱን አምልኮ ያለ ሰውነቱን የሚያመልክ ሰው እኮ ነው። በቃ ሰውነቱን ይሄ ፊዚካሉን ጡንቻውን ምናምን አእምሮው ግን ቀጭጫ የነበረ ሰው ነው። በነገራችን አእምሮ የቀጨጨ ሰው ጡንቻ ማሳበጥ ወይ ደግሞ ሰውነትን ስፖርት መስራት ትክክል አይደለም እያልኩ አይደለም፣ ጠቃሚ ነው ስፖርት። ግን ስፖርት ስትሰራ አእምሮውን አቀጭጫ ከሆነ እንደ ፍቅሩ ሙልዬ ነው የምትሆነው። ስፖርት ስትሰራ እንደ ፍቅሩ ሙልዬ አካልን ካመለከው ራስን ከፍ ካደረከው አእምሮህ እየቀጨጨ ዝቅጣት ውስጥ ነው የምትገባ። መስራት ማሳበጥ ያለበት በመጀመሪያ ደረጃ አእምሮህን ነው። አእምሮውን ሳይሆን እንደ ፍቅሩ ሙልዬ ሰፍቱንና ጥንቻውን ያሳበጠ ሰው እንደ ፍቅሩ ሙልዬ መጨረሻው ፍቅሩ ሙልዬ በቃ በሚዲያ ያስተጋባ ነበር። ተገፍቻለሁ፣ ተበድያለሁ፣ እንደዚህ ብያለሁ፣ ሊገርዱኝ ነው ምናምን እያለ በቃ ያስጮህብን ነበር። አሁን ቅድም ያልኳችሁ መንጋ አለ በቃ ሳይገባው የሚጮህ እንዳይታሰር ተቋም ነው። ተቋሙ ያስራል፣ የህግ ተጠያቂነት መኖር ስላለበት። እንዳያስረው ግን ተቋሙ ሲከላከሉ የነበሩ ምን ማድረግ አልቻለም ነበርኩ። ያን ሁሉ ሐሰት ወሬ እያስወራ በፋኖ ትግል ውስጥ የቆሸሸ ወንጀል የፈጸመ ሰው ተጠያቂነት እየመጣበት እንደሆነ ሲያውቅ ፈጠን ብሎ ወዴት ነው የሚሄደው? ወደ አገዛዙ ነው የሚሄደው። አገዛዙ ደግሞ ፕሮፓጋንዳ ይሰራል። ፍቅሩ ሙልዬ የምታውቁት ነው አይደል? ምን እንዳደረገ በሶስት ዓመት የትግል ቆይታችን ውስጥ ወንጀል እየሰከረ አይና ከተማን 2 ዓመት የበጠበጣ ሰው ነው። ታውቁታላችሁ እና እሱ ብቻ አይደለም ለአመራርነት ፐርፎርማንስ የማይመጥን 2-3 ጊዜ በቃ ወደ ጎንደር አንዴ ወደ ተከዜ እያፈረሰ ሲሄድብን የነበረ ሰው። ይሄን ሰው ያውን እንዴት እናደርግ ነው ዋናው ጉዳያችን ነበር። ቀድሞ ይኸውላችሁ መሬት ላይ ካለው ነገር ይልቅ ቀድሞ ለዝና በዝና ሂዶብን ነበር። በውሸት ዝና ቅድም ያልኳችሁ የፋኖ ትግል እንደ ዝና በቲክቶክ በቃ አክት እያደረገ እያሳመረ ከዛ መንጋው ያውቀውም የኔ ታጋይ የኔ ጀግና የኔ ምናምን ይለዋል። በቃ በቲክቶክ በፌስቡክ በቃ ጠቅላላ ተለቅለቅ እኔስ የመንግስት ሚዲያዎች ሁሉ የሚደግፉት ይመስለኛል። ያን ይገና ይሄ ወንጀል ሲሰራ የነበረ ሰው ነው አሁን ወደ አገዛዙ የገባው። ለምን? ተጠያቂነት ነገር ስላለበት ላለመጠየቅ ገባ። በቃ የትም ቢሆን ግን እናንተ የትም ሰደታችሁ አብሮ ካገዛዙ ጋር ይቀበላል። በሚያሳዝናችሁ ሁኔታ ትላንት ወዲያ እናትና ልጅ የደፈረው በነገራችን እናትና ልጅ ማለት ነው። እናትና ልጅ ደፈራል አመልጦ ነው የሄደው። በነገራችን ፍቅሩ እናትና ልጅን ከደፈረ በኋላ ታሰር ሲል ተታክሶ ነው አመልጦ የወጣው። እንደዛ ሴት ደፍሮ ብንገለው እንኳን ይውላችሁ ቢመታ ራሱ ነው ማለት መንጋው እየተንጫጫ ከዛ በኋላ በቃ ክፍል በል ነው የሚያደርገው። የውስጣችን ግናና ታውቁ ነበር ምን ተሸክመን በዚህ ትግል ውስጥ ትግል የተሸከማቸው ሰዎች አሉ። ትግሉን የተሸከሙ ሰዎች አሉ። ትግል የተሸከሙና ትግሉ የተሸከማቸው ትግል የተሸከሙ ማለት እየተራሙ እየተጠሙ መከራ እያዩ ዓላማ እያስቀደሙ የሚኖሩ ሰዎች ናቸው። ትግልን የሚሸከሙ ሰዎች ማለት ትግሉ የተሸከማቸው ሰዎች ማለት ደግሞ በትግሉ ሀብት የሚያካብቱ ዝና የሚያካብቱ ሀብት የሚሰበስቡ ዲያስፖራው ላይ ሸቀል የሚሸቅሉ በትግሉ ስም የግል ጥቅማቸውን የሚሰበስቡ እና ወንጀለኛ ሆነው በፋኖ ትግል ውስጥ የነበሩ ሰዎች ትግሉ የተሸከማቸው ሰዎች ናቸው። እንደ ፍቅሩ ሙልዬ አይነት ሰዎች ትግሉ ተሸክሟቸው ነበር። እኛ ተሸክመው ነበር ማለት ያ ሁሉ ተቋሙ ተሸክሞት ነበር። ሂዶ ተጠያቂ መሆኑ አይቀርም፣ ግን ተሸክሞት ነበር። አሁን ትግሉ መሸከም ትግሉ ሊሸከም ከዚህ በኋላ የትግል የሚሸከመው አይኖር ይራገፋል።
እንደ ቆሻሻ እየተራገደ ይሄዳል። እናሸንፋለን። ዓላማ አለን። የህዝብ ዓላማ አለን። የህዝብ ኃላፊነት አለን። ፍቅርተ ቻው ሀብት ብቻ አይደለም በፋኖ ትግል ዝና ያተረፉበት ብዙዎች ናቸው። እንደ ፍቅሩ ሙሉዬ አይነት ዝና ያተረፈበት ታውቁታላችኋል። አይዋጋም። ለምሳሌ የምታውቁት እኮ አይዋጋም፣ አዋግቷቸው አያውቅም። በቲክቶክ ግን ዝናብ እየተመታ በቲክቶክ የሚለቀው እሱ ነበር። በቃ አክተር ነው።